በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም በሰላም በጤና አደረሳችሁ። ዛሬ በጌታችን ልደት ቀን በመጋቢ ሐዲስ ዶክተር ሮዳስ ታደሰ ሚዲያ ስለ ልደት እንጨዋወታለን፣ ስለ ልደት እንነጋገራለን። የሚገርሙ ምስጢሮች ትሰማላችሁ። እኔ ተደንቄባችኋለሁ። እናንተም ልደትን በቤታችሁ እያከበራችሁ ይህንን ድንቅ ትምህርት እንድትከታተሉ እንጋብዛለን። ካፍታ ደቂቃ በኋላ ተመልሰን እንገናኛለን። በዚያም ወራት እንዲህ ሆነ፣ ሰው ሁሉ ይቆጠር ዘንድ አውግስጦስ ቄሳር ትእዛዝ አወጣ። ሰው ሁሉ ሊቆጠር ወደ ከተማዋ ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባል ወደ ዳዊት ከተማ መጣ። እሱም ከዳዊት ሀገርና ከዘመዶቹ ወገን ነበርና፣ ጸንሳ ሳለች ከጮኛዋ ከማርያም ጋር ይቆጠር ዘንድ ሄደ። በዚያ ሳሉም የምትወልድበት ቀን ደረሰ፣ የበኩር ልጇን ወለደች። መጋቢ ሐዲስ ዶክተር ሮዳስ ታደሰ በልደት እንግዲህ በአዲሱ ስቱዲዮ ተገናኝተናልና ዛሬ እንግዲህ ድንቅ ምስጢር አምላክ ሰው የሆነበትን ምስጢር እንነጋገራለን። ወደዚህ ስቱዲዮ እንኳን በሰላም መጣ። እንኳን ለጌታችን ለመድኃኒታችን ለንጉሳችን ለፀሐያችን ለብርሃናችን ለእረኛችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሰላለሁ። እሺ እንግዲህ ተመልካቾቻችን ታላቅ በዓል ነው ዛሬ። በዚህ በዓል ላይ ደግሞ ቤታቸው እየተጨዋወቱ ከልጆቻቸው ከቤተሰቦቻቸው ጋር ሆነው ምስጢሩን እንዲያውቁ በርከት ያሉ ጥያቄዎች ይዤ መጥቻለሁ። እንግዲህ አንተ ደግሞ መንፈሳዊ በሆነ መንገድ መጽሐፍ ቅዱሳዊ በሆነ መንገድ ታብራራልናለህ። ወደ መጀመሪያው ጥያቄ ላልፍ ነው። እንግዲህ አሁን ባነበብነው ክፍል ውስጥ አንድ የዘመን ቆጠራ እናያለን እና አውግስጦስ ቄሳር ለምንድን ነው ቆጠራ እንዲደረግ ያወጀው? ምንድን ነው ምስጢሩ? መልካም። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በትንቢቱ መሰረት የሚወለደው በቤተልሔም ነው። ነቢየ እግዚአብሔር ሚክያስ በምዕራፍ 5 ቁጥር 2 ላይ ቤተልሔም እንደሚወለድ ተነግሯል። ስለዚህ በቆጠራ ምክንያት ዮሴፍም ከዳዊት ቤትና ወገን ስለሆነ ከናዝሬት ከተማ ተነስቶ ወደ ዳዊት ከተማ ወደ ቤተልሔም ሊሄድ ግድ ነው። ትንቢቱ ሊደርስ ሊፈጸም ይገባልና ዝም ብሎ ተነስቶ ሕዝብ ይቆጠር ዘንድ አላዘዘም። ምክንያቱም ሕዝብ ባይቆጠር ሰዎች ወደ ከተማቸው አይሄዱም። ወደ ከተማቸው ካልሄዱ ደግሞ ትንቢቱ አይደርስም፣ አይፈጸምም። ስለዚህ ዮሴፍም ከዳዊት ቤትና ወገን ስለሆነ ወደ ዳዊት ከተማ ወደ ቤተልሔም በዚህ በቆጠራ ምክንያት ሄዶ ትንቢቱ ይደርሳል ይፈጸማልና ከአውግስጦስ ቄሳር ትእዛዝ ተላልፋለች። አውግስጦስ ቄሳር ባላወቀ፣ እግዚአብሔር ግን ባወቀ የተደረገ ነው። ወደ ዳዊት ከተማ መጓዛቸው ለቆጠራ ይህም መጽሐፍ ቅዱሳዊ ሲሆን ትንቢቱ ሊደርስ ሊፈጸም ነው። በተለይ በኦሪት ዘፍጥረት ምዕራፍ 49 ቁጥር 10 ላይ ያዕቆብ ልጁ ይሁዳን ሲመርቀው ይጠፍ ምስፍና ወምልክና እምአባሉ ለይሁዳ፣ ንግስና አይጠፋም ምስፍናም ከአብራኩ አይወጣም በማለት ለይሁዳ ተናግሯል። ስለዚህ በይሁዳ ከተማ ወይም በዳዊት ከተማ ከነገደ ይሁዳ ነው ዳዊት። መሲሁ ኢየሱስም የሚወለደው ከይሁዳ ነገድ በመሆኑ እውነተኛው ንጉስ ሊወለድባት የመረጣት ደግሞ ሕይወት እንጀራ ነውና ቤተልሔም በመሆኑ ቆጠራው ታዟል ማለት ነው። ሊቃውንት ግን በብዙ መልኩ አመስጥረውታል። በተለይ ቅዱስ ያዕቆብ ዘስሩግ የተባለ ሊቅ ምን ይላል? አዳምን በሕይወት መጽሐፍ በሕይወት መዝገብ ሊጽፈው ጌታ በፈለገ ጊዜ ሕዝብ በሕዝብ ቆጠራ መዝገብ ይመዘገብ ዘንድ ትእዛዝ ወጣ ይላል። እንግዲህ ትእዛዛቱ ተጣመሩ። አንዱ ከላይ ከከፍታ አንዱ ከታች ከዝቅታ ካለ በኋላ ቄሳር በሰባዊ ቆጠራ መዝገብ ሰዎችን ይጽፋል። ለባርነት ነው የሚመዘግበው የሚጽፋቸው በሱ ስር ስለሆኑ ማለት ነው። ወልድ ግን ደቂቀ ጓለ እመሕያውን በሕይወት መጽሐፍ በሕይወት መዝገብ ይጽፋል። ስለዚህ አዳምን ከልጅ ልጆቹ ጋራ በሕይወት መጽሐፍ የሚጽፈው እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በቤተልሔም ሊወለድ እንዳለው ለማጠየቅ ለጊዜው ቄሳር አዘዘ። ፍጻሜው ግን በይሁዳ አንበሳ በኢየሱስ ክርስቶስ ተደምድሟል ማለት ነው። ስለዚህ የኛ ስም በሕይወት መጽሐፍ ሊጻፍ የእርሱ ስም ደግሞ
በዛ መጽሐፍ ላይ ተጽፏል ማለት ነው፣ ተመዝግቧል ማለት ነው። እንግዲህ ቅዱስ ጳውሎስ በፊልጵስዩስ 4:3 ላይ ስለ ሕይወት መጽሐፍ ይናገራል። በልደቱ ብቻ ሳይሆን ሊቃውንትም በስቅለቱም ጭምር ለምሳሌ ከበደለኞች ጋር ተቆጠረ ይላል ኢሳይያስ 53 ቁጥር 12 ላይ። በልደቱም በዚህ መዝገብ ላይ ተቆጥሮ ስሙ ተጽፏል፣ በስቅለቱም ደግሞ ከበደለኞች ጋር ተቆጥሯል። እኛን ኃጣንን ነፃ ያወጣን ዘንድ ከመይደምረንም ስለ ነፍሳተ ጻድቃን ይላል ሊቁ፣ ከጻድቃን ነፍሳት ጋር እድል ፈንታችን ጽዋ ተርታችን ያደርገው ዘንድ ተቆጠረ ይላል። ሁሉም ወደ ገዛ ከተማው መመለሱ ደግሞ የመመለስ ምሳሌ ነው። ምክንያቱም አዳም ከርስቱ ተሰዷል፣ ርስቱ ገነት ናት። ስለዚህ ስሙን በሕይወት መጽሐፍ ጽፎ አትሞ እንደገና ወደ ገነት የሚመልሰው መሲሁ ስለተወለደ የመመለስ ምሳሌ ሊሆን የተወለደው መሲህ ደቂቀ አዳምን ወደ ጥንት ርስታቸው ወደ ገነት ሊመልሳቸው እንደመጣ ለማጠየቅ ሁሉም ወደ ገዛ ከተማው ተመለሰ በማለት ሊቁ ቅዱስ ያዕቆብ ዘስሩግ ያብራራል። ጌታ በማን ዘመን ተወለደ የሚል ደግሞ ሐሳብ እንዳይነሳ ጠንቅቆ ሉቃስ አውግስጦስን እና በጊዜው በሶሪያ የነበረውን መሪ ጨምሮ አንስቶ ነገሩን አስረግጦ ገልጾልናል ማለት ነው። በጣም እንደው ድንቅ ነው። እንግዲህ ገባ እያልን ደግሞ ብዙ ምስጢሮች እንሰማለን። እስኪ ደግሞ አሁን መድኃኔዓለም ኢየሱስ ክርስቶስ ጽንሰቱን በናዝሬት ልደቱን በቤተልሔም ያረገበት ምስጢር እንደው ምንድን ነው? ሊቃውንትስ በዚህ ዙሪያ ላይ ምን ብለዋል? ቤተልሔም የዳዊት ከተማ ናት። እንደሚታወቀው ቤተልሔም የዳዊት ከተማነቷ ብቻ ሳይሆን ፍቿም የተነገረላትን ትንቢት በጣም ያስደንቃል። ለምሳሌ አንደኛ ጌታ ወልደ ዳዊት ተብሏል፣ የዳዊት ልጅ ተብሏል። እግዚአ ዳዊት የዳዊት ጌታ ተብሏል። ስለዚህ በዳዊት ከተማ ወልደ ዳዊት እግዚአ ዳዊት ሊወለድ ፈቃዱ ነው ማለት ነው። ይሄን እናስብ ይገባል። ሌላው ትንቢት አለ። በተለይ ሚክያስ በምዕራፍ 5 ቁጥር 2 ላይ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቴሃቲም ነገሥተ ይሁዳ፣ አንቺ የኤፍራታ ዓፃ የምትሆኝ ቤተልሔም በይሁዳ ካሉ አህጉር ብትበልጭ እንጂ አታንሽም ካለ በኋላ ካንቺ ግን አለ አወጣጡ ከቀድሞ ጀምሮ ዘላለማዊ የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል አለ። አወጣጡ ከቀድሞ ጀምሮ በማለት የኢየሱስ ክርስቶስን ቀዳማዊነት መሰከረ። ዘላለማዊ ብሎ ደግሞ ኦሜጋነቱን ገለጸ። ስለዚህ የሚወለደው በቤተልሔም አልፋና ኦሜጋ የሆነው የባህሪ አምላክ መሆኑን ማን መሰከረ? ሚክያስ መሰከረ። ስለዚህ ትንቢቱ ሊደርስ ሊፈጸም ተወልዷል። በዚህ አጋጣሚ ደግሞ ሄሮድስ ራሱ የካህናት አለቆችን ክርስቶስ የት ነው የሚወለደው ብሎ ሲጠይቃቸው ይህን የነቢዩን የሚክያስን ትንቢት ነው የገለጡልን። መተርጉማን ሊቃውንት ግን ምን ብለዋል? ነቢዩ ማታ በቤተልሔም በኩል ሲያልፍ ተፈታ፣ ቋያ በቅሎባት፣ አራዊት ሰልጥኖባት ተመለከተ። እንዲህ እንደሆንሽ አትቀሪም፣ ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ ነጋሪት ይሰማብሻል፣ እስራኤል ደጅ ይጠኑብሻል፣ አሕዛብ ይገብሩብሻል ብሎ ነው ትንቢት የተናገረው። ለጊዜው ዘሩባቤል ነገሰባት፣ ድንኳን ተተከለባት፣ ነጋሪት ተሰማባት፣ እስራኤል ደጅ ጠኑባት፣ አሕዛብ ገበሩባት። ፍጻሜው ግን ንጉሠ ነገሥት መሲህ ኢየሱስ ክርስቶስ ተወለደባት። ድንኳን እንደተተከለ የብርሃን ድንኳን ተተከለባት። እስራኤል ደጅ እንደጠኑ 100 ነገደ መላእክት ደጅ ጠኑባት። አሕዛብ እንደገበሩ 70 ሰገል ወርቅ፣ ዕጣን፣ ከርቤ ገበሩባት። ነጋሪት እንደተሰማባት ደግሞ ያው የመላእክት ቅዳሴ ተሰምቶባታል በዛች ቦታ ማለት ነው። ይሄ ነው። ግን ጽንሰቱን እንዳልከው ናዝሬት አድርጎታል፣ ልደቱን ደግሞ ቤተልሔም አድርጎታል። ይሄም ባወቀ ያደረገው ነው። ናዝሬት ማለት ራሱ ምን ማለት ነው? ቀጥታ ሲፈታ ቤተልሔምስ ምን ማለት ነው ሲባል ናዝሬት ማለት ቀጥታ ትርጉሙ አዝቅ፣ ቅርንጫፍ ማለት ነው። ቁጥቋጦ ማለት ነው። ቁጥቋጦ ማለት ነው። ይሄም በኢሳይያስ 11:1 ላይ ትወጽ በትር ምስሮ እሴ፣ ከእሴ ስር በትር ትወጣለች ብሎ በትር ድንግል ማርያም መገኘቷን ወያርልግ ጽጌ ምንያ ከሷም አበባ ወይም ቁጥቋጦ ይወጣል ብሎ አበባ ኢየሱስ ክርስቶስ ከአማናዊት በትር ከእሴ ትውልድ ከተገኘች ከድንግል ማርያም በድንግል ማርያም ማህፀን ማደሩን ቀድሞ ተነግሯል። ስለዚህ ጽንሰቱን የታደረገው ማለት ነው ናዝሬት አደረገው ማለት ነው። ቅርንጫፍ ቁጥቋጦ ስለምትባል እውነተኛው ቅርንጫፍ እውነተኛው ቁጥቋጦ በአማናዊት በትር በድንግል ማርያም ማህፀን የሚቀረጽበት ስለሆነ ጽንሰቱን አድርጎታል። ቤተልሔም ማለት ደግሞ የእንጀራ ቤት ቤተልሔም ነው የሚባለው። እኛ ዝም ብለን ሃን ስለማንለይ እንጂ ቤተልሔም ነው የሚባለው የእንጀራ ቤት ማለት ነው። እውነተኛው ሕይወት ህብስት ሕይወት እንጀራ ኢየሱስ ክርስቶስ በግዕዘ እንስሳት በእንስሳት ጠባይ ላሉ ሰዎች እውነተኛ ህብስት ሆኖ እንደመጣ ለማጠየቅ ልደቱን ቤተልሔም አድርጓታል። ሊቃውንት ደግሞ ሲያመሰጥሩ
ተጸንሰ በናዝሬት ወተወልደ በቤተልሔም በናዝሬት ተጸነሰ በቤተልሔም ተወለደ። ለምን? ናዝሬት ዝቅ ያለች ከተማ በጊዜው ነው። ከናዝሬት መልካም ሲወጣል ይላል ናትናኤልን ስለምንመለከተው። ስለዚህ በልደቱ በኃጢአት የወደቅነውን ወደ ቀደመ ማዕረጋችን ሊመልሰን እንደመጣ ለማጠየቅ በናዝሬት ተጸነሰ። ሊቃውንት ምን ይላሉ? ናዝሬትስ እምባሕውርተ ገሊላ ይእቲ ከገሊላ አውራጃዎች አንዷ ናት። ወቤተልሔምኒ ቤተልሔም ግን እምይሁዳ እምሀገረ ዳዊት ይእቲ የንጉሥ ከተማ ናት። ስለዚህ ናዝሬት ላይ የመጣው አንድ ቅዱስ ገብርኤል ነው፣ አንዲት አውራጃ ናት። ቤተልሔም ግን የንጉሥ ከተማ ናት። ስለዚህ እልፍ አእላፋት መላእክትን የወረዱባት ማለት ነው። ስለዚህ እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ የህብስት ቤት በተባለች በቤተልሔም ተወልዶ እኛን ሊመግበን ምግበ ነፍስ ሆኖ እንደመጣ ለማጠየቅ ምግበ ርሁባን ሆኖ እንደመጣ ለማጠየቅ ስቴ ጽሙዓን ሆኖ እንደመጣ ለማጠየቅ ጽንሰቱን በናዝሬት ልደቱን በቤተልሔም አድርጎታል። እንግዲህ ብዙ ሰዎች ከጥያቄው ብዙ ትምህርት ያገኙ ይመስለኛል። አንተም በደንብ አድርገህ ነው ያመሰጠርከው። እንግዲህ ቤተልሔም እንዲያውም ሊቃውንት አንቺ ቤተልሔም አንቺ ትንሽ ከተማ መንግስተ ሰማያትን መሰልሽ እያሉ ሲቀኙላትም እንግዲህ እናያለን። እና በዚህ ከተማ መቼም የተሰራው ነገር ድንቅ ነው፣ እጹብ ነው፣ አስደናቂ ነው፣ ይገርማል፣ እጅን በአፍ የሚያስጭን ነው። እና ታዲያ እንደው መድኃኔዓለም ኢየሱስ ክርስቶስ ልደቱን በብርድ ደግሞ በሌሊት ነው ያደረገው። ለምንድን ነው እንደዛ የሆነው? በብርድ ወራት ተወልዷል። በብርድ ወራት ጊዜ እንግዲህ እንደሚታወቀው በዚያ ወር አዝርዕት፣ አትክልት፣ እጽዋት ቅጠላቸውን ያረግፋሉ። ፍሬም የለም እንደሚታወቀው፣ ፀሐይም የለችም። የገና ጀንበር የሌለ ቶሎ ነው የሚመሸው። በተለይ በሌላው ዓለም ደግሞ እንደውም ኢትዮጵያ እንደውም አያስታውቅም እንጂ ቶሎ ነው የሚመሸው። በዛውም ላይ ደግሞ የተወለደው ሌሊት ነው። ይሄ ምን ያስተምረናል ነው? በተለይ እንደነ ያዕቆብ ዘስሩግ ያሉ አይናማ ሊቃውንት ይህን ሲተረጉሙት ምን አሉ? በዚያ ፍሬ የለሽ ፍሬ አልባ በሆነ ወር የሕይወት ፍሬ ከመልካምነቱ ያጠግበን ዘንድ ከአብ ዘንድ ተላከልን አሉ። አይገርምም? ፍሬ በሌለበት ሰዓት የሕይወት ፍሬ መጣ፣ መሲሁ መጣ። ጎተራ እህል አልባ በሆነበት በዚህ ወር ውስጥ ያጠግበን ዘንድ የምህረት ነዶ ተሰበሰበ። ዛፎች ሁሉ ቅጠላቸውን በሚያረግፉበት በዚህ ወር እርቃናቸውን የነበሩ አዳምና ሔዋንን በልምላሜ ሊሸልማቸው መጣ ይላል። የመጀመሪያዎቹ አዳምና ሔዋን ኃጢአትም እንደ ቅጠል አርግፏቸው ጸጋቸውም ተገፈው ራቁታቸውን ነበሩ። በዚህ ቅጠል በሚረግፍበት ጭራሮ በሚሆንበት ወቅት የረገፈውን የሰው ልጅ ከፍ ሊያደርግ እውነተኛው የሕይወት ዛፍ መጣ ማለት ነው። ይሄ በጣም ይገርማል። እና በዚህ ከባዱ ብርድ ፍሬውን አቃጥሎ በሚያጠፋበት ወር ቡሩክ ፍሬ ታርሳ ከማታውቀው ከመቤታችን አማናዊት ምድር ከድንግል ማርያም ተወለደ ይላል። ሌላው በዚህ ወር ፀሐይ ቶሎ ትጨልማለች እንደሚታወቀው። ለምሳሌ መብራትን ከፍ አድርገ ስታበራው በደንብ ያበራል። ዝቅ አድርገ ካበራው ደግሞ ምን ይሆናል? ይቀንሳል። ልክ ታህሳስ ላይ ፀሐይ ከአንግሏ ከምህዋሯ ዝቅ ትላለች። ስለዚህ ቶሎ ይጨልማል፣ ዝቅ ትላለች። ግንቦትና ሰኔ ግን ከፍ ስለምትል ቶሎ የሰኔ ጀንበር የግንቦት ጀንበር ይረዝማል። እንደውም በውጭው ሀገር እኮ እስከ ምሽቱ 3 ሰዓት ድረስ አይጨልምም። እኛ ብዙ መሀል ላይ ስለሆነ ስለማናውቀው ራሱ እስራኤል ቤተልሔም እስከ 3 ሰዓት ብርሃን ነው በሰኔና ግንቦት። ታህሳስ ግን ቶሎ ነው የሚጨልመው፣ ምክንያቱም ፀሐይ ዝቅ ትላለች። ይሄ ምን ያስተምረናል? እውነተኛው ፀሐይ ኢየሱስ ክርስቶስ ዝቅ ብሎ በበረት ውስጥ መወለዱን ያመለክታል ነው። ፀሐይ አለ ሊቁ በተለይ ፈቅ በምትልበት በዚህ ወር ለምድር ያበራላት ዘንድ ፀሐይ በግርግም አደረ ይላል ያዕቆብ ዘስሩግ። ግንቦት ላይ ግን ከፍ እንደምትል እርገቱንም ግንቦት አድርጎታል፣ ከፍ ባለ ልዕልና። አሁን ግን ርደት ነው፣ እርገት አይደለም። ርደቱን በቤተልሔም በጨለማ በረት ውስጥ ነው ያደረገው፣ ያውም በሌሊት። ይሄ በጣም በጣም የሚገርም ምስጢር ነው። ይህ ብቻ ሳይሆን ቅዱስ ዮሐንስ አፈወርቅ ምን ይላል? ከመያለበወነ እስመ ሌሊሁ መጻ ውስተ ዓለም እንዘ ጽልመት በኃጢአት። ዓለም ሁሉ በኃጢአት ጨለማ ውስጥ እንደነበረ ለማጠየቅ በሌሊት ሰዓት ነው የተወለደው። ስለዚህ ፀሐዩ በሌሊት ተገኘልን ማለት ነው። የኃጢአትን ጨለማ ገፎ የሚጥለው እውነተኛው ፀሐይ እውነተኛው ብርሃን ኢየሱስ ክርስቶስ መወለዱን ለማጠየቅ በብርድ ወራት በሌሊት መወለዱ እጅግ እጅግ የሚገርምና ብዙ ነገሮችን የምናውቅበት የምንረዳበት ነው ማለት እንችላለን። መድኃኔዓለም ትህትናው እንደው በጣም ይደንቃል። በቤተልሔም የሚደንቀኝ ነገር አለ። የነገስታቱ ንጉሥ የጌቶቹ ጌታ ማረፊያ አጥቶ
ሰዎች ቤተልሔም ለሱም ይሆን ማረፊያ አጣ። ሰዎች በር ዘግተውበት እናቱ ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ የሆነችው እሷ ማረፊያ አጣ ያሳለፉት ያ ጊዜ እንደው ይደንቀኛል። እና መቼም ነገረ ልደቱን አንስተን አንዱ የምናነሳው ነገር አለ። ክርስቶስ ለምንድን ነው በድንግልና የተወለደው? ምንድነው ምስጢሩ? ይሄ እንግዲህ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ሰፊ ትምህርት አለ። እውነት ነው፣ እኛም እናምናለን። ይሄንን ምስጢሩ ግን ምንድነው? በጣም እንዳልከው መምህር ትንቢት አለው፣ ምሳሌ አለው፣ ምስጢር አለው። ለምሳሌ ከትንቢቱ መካከል መኃልየ 4:12 ላይ እህት የሙሽሪት የተቆለፈች ገነት የተዘጋ ምንጭ የታተመች ፈሳሽ ናት ይላል። ገነት እጹት ወአዘቅት ትምት። ይሄ ማለት ምንድነው? እውነተኛውን ተክል ኢየሱስ ፍሬዎት ኢየሱስ ክርስቶስን የምናገኝባት አማናዊት ገነት ድንግል ማርያም፣ እውነተኛውን ማየ ሕይወት ሕይወቷ የምናገኝበት አማናዊት ጉድጓድ ድንግል ማርያም የታተመች የተቆለፈች የታጠረች መሆኗን ያመለክታል። ምን ማለት ነው? ዘላለማዊት ድንግል። ቅድምም እንደጠቀስከው ጌታ ራሱ ምልክት ይሰጣቸዋል ነው ያለው። ምልክቱ ምንድነው? ናሁ ድንግል ትጸንስ ወትወልድ ወልደ፣ ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች። ሕዝቅኤል ደግሞ በምዕራፍ 44 ላይ ምን አለ? ዛቲ ሆት ጹታ ነበር፣ በቃ ተዘግቶ ይኖራል አለ። በቃ ተዘግቶ ይኖራል። የእስራኤል አምላክ ሳይከፍት ገብቶ ሳይከፍት ወጥቷል፣ ለዘላለም ተዘግቶ ይኖር ብሏል። ስለዚህ ይሄ ምን ያመለክታል? መቅደስ የእመቤታችን መቆለፊያ ማኅተመ ድንግልናዋ የእስራኤል አምላክ የተባለው ኢየሱስ ክርስቶስ ሳይከፍት ገብቶ ሳይከፍት መውጣቱ፣ በሕቱም ድንግልና ተጸንሶ በታተመ ድንግልና መወለዱ፣ ለዘላለምም ተዘግቶ ይኖር ብሎ አዋጅ ማወጁ አማናዊት መቅደስ ድንግል ማርያምን በዘላለማዊ ድንግልና መኖሯን የሚያመለክት ነው። ከትንቢቱ ባሻገር ግን ጠቅለል አድርጌ ለመናገር ምሳሌዎች አሉ። ለምሳሌ አዳም ከታተመች ምድር ተገኝቷል። ካልታረሰች ካልተቆፈረች ዘር ካልተዘራባት ድንግል ምድር ተገኝቷል። ይሄ ምን ያመለክታል? ዳግማዊ አዳም ሁለተኛው አዳም የተባለው ኢየሱስ ክርስቶስ ከዳግሚት ምድር ከቅድስት ድንግል ማርያም በሕቱም ድንግልና መወለዱን ያስረዳናል። ሁለተኛ ሔዋን ከአዳም ጎን ከታተመ አዳም ጎን ተገኝታለች። ይሄም ዳግማዊ አዳም ኢየሱስ ክርስቶስ ከዳግሚት ሔዋን ከቅድስት ድንግል ማርያም በሕቱም ድንግልና መወለዱን ያስረዳል። እንደውም ሊቃውንት በብዙ ነገር መስለውታል። ይሄ ወደዛ ወደ ዝርዝሩ ላለመግባት ነው። ሌላ የእስራኤልን ጥም ያበረደ ውሃ ከታተመ አለት ተገኝቷል። ዘጸአት 17:1-7 ይህም ጽምአ ነፍሳትን የሚያርቀው የሕይወቷ ኢየሱስ ክርስቶስ በሕቱም ድንግልና ለመወለዱ ምሳሌ ነው። የይስሐቅ ቤዛ በጉ ከታተመ ጉንደእስ ተገኝቷል። ዘፍጥረት 22 ላይ ይህም ቤዛ ዓለም ክርስቶስ በሕቱም ድንግልና ተጸንሶ መወለዱን ያስረዳናል። ግን ከዚህ ሁሉ ጋር ተያይዞ የሊቃውንት ምሳሌ አለ። ለምሳሌ ያዕቆብ ዘእልበረዳይ ምን ይላል? ለምሳሌ አለ ሰው ስራ ሲሰራ ላብ ከግንባሩ ይፈሳል፣ ግን ግንባሩ አልተተረተረም። ፊትህን በመስታወት ታየዋለ፣ መስታወቱ ግን አልተሰነጠቀም። ሰው ፊት ስቆም ያንተን ፊት አይን ውስጥ ታየዋለ፣ አይኑ ግን አልፈሰሰም። ፀሐይ በመስኮት ትገባለች፣ ጨረሯን ውስጥ ታያለ፣ መስታወቱ ግን አልተሰነጠቀም። እነዚህ ፍጡራን ግዙፋን የሆኑ የርቀት ስራ ሲሰሩ ረቂቅ ዘእም ረቂቅ የሆነው አምላክም የእናቱ ማኅተመ ድንግልና ሳይጥስ ተጸንሶ ሳይጥስ ተወለደ ይላል። ዮሐንስ አፈወርቅ ግን ሲደረድረው ከመትኩን መራሄተ ለሃይማኖት አባይ ለደገኛው ሃይማኖት መሪን ተሆን ዘንድ ድንግል ወእም ትባላለች፣ ድንግልም እናትም፣ እሱም አምላክ ወሰብ አምላክም ሰውም ይባላል። ስትወልደው ማኅተመ ድንግልናው አልተለወጠም፣ እሱም ሰው ሲሆን አምላክነቱ አልተለወጠም። እነዚህ የተሰናሰሉ የተያያዙ ሁሌም ሊነጠሉ የማይችሉ ነገሮች ናቸው። ጀሮም የተባለ መተርጉመ መጻሕፍት ምን ይላል? ጌታን ከመውለዷ በፊት ድንግል፣ በወለደችውም ጊዜ ድንግል፣ ከወለደችውም በኋላ ዘላለማዊት ድንግል ናት። ይሄንን ለመመለስ አለ ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ወይም ቁጥር 26 አንቡ። ደጆቹ ተዘግተው ሳሉ ጌታችን ገባ ይላል አለ። እንግዲህ በዚህ የሚጠራጠር የለም አለ። ደጆቹ እንዘ እጽሖት ደጁ ተዘግቷል፣ ገባ። የገባው ግን ለመንፈስ ስጋና አጽም የለውም፣ እኔ እንዳሳችሁ እዩ ያለ ነው። እንዴት ገባ ይላል? በቃ ኃይለ እግዚአብሔር ብላችሁ ነው የምታደንቁት ይላል። አሁንም የእናታችን የቅድስተ ቅዱሳን የድንግል ማርያምም ዘላለማዊ ድንግልና በዚሁ መልኩ ተረዱት በማለት ሊቁ ያስቀምጣል። ይሄ ግን የወለደችው እውነተኛ የባህሪ አምላክ መሆኑን ያስረዳል። ማኅተመ ድንግልናዋን ጥሶ ቢወለድ ኖሮ የባህሪ አምላክ ሩቅ ብእሲ ይባሉት ነበረ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ግን ቅድመ ዓለም ከአብ ያለ እናት እንደተወለደ ድህረ ዓለምም
ከቅድስት ድንግል ማርያም ያለ አባት ተወለደ። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ በሁለተኛው ልደት ቀዳማዊ ልደቱ ታወቀ ማለት ነውና ድንግልም እናትም ናት፣ እሱም ፍጹም አምላክ ፍጹም ሰው ነው። እንግዲህ ነገረ ልደቱ ብዙ ነው የሚያስተምረን። ነገረ ድህነትም ውስጥ ይገባል፣ ታሪክ ይነግረናል፣ ምስጢር እንደው ጠንቅቀን እንድንረዳ ያደርጋልና እንግዲህ ሊቃውንት እንደዚህ ሲያመሰጥሩት ልደትን ልብ ነው የሚያሞቀው። በእውነት ልብ ያስደስታል። ይሄን ካልኩ በኋላ እንግዲህ እልፍ አላፋት መላእክት ሊቆጠሩ የማይችሉት ረቂቃን ብርሃን የለበሱት እነዚህ ሁሉ ቅዱስ 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 እያሉ የሚሰግዱለት አካላዊ ቃል ኢየሱስ ክርስቶስ እንዲያው ልደቱን በበረት ያረገበት ነገር እጅግ ይገርመኛል። እንደው ሚስጥር ይኖረው ይሆን? በጣም ብዙ ነው ያለው መምህር። ጠቀስ የተወሰኑትን እናንሳ። በመሰረታዊ ነገሩ በበረት እንደሚወለድ ትንቢት ተነግሯል። ያ ሊደርስ ሊፈጸም ነው። ነቢያት ያልተናገሩት የለም። ለምሳሌ ኢሳይያስ 1:3 ላይ በሬ ገዢውን ይላል፣ አህያም የጌታውን ጋጥ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም ይላል። በጣም ይገርማልና አህያና በሬ ጌታቸውን አውቀው እስትንፋሳቸውን ሰጥተውታል። እስራኤል ግን በዛ ሰዓት በድቅድቅ ጨለማ ውስጥ ነበሩ፣ አላወቁም በማለት ያናገረው ነገር ሊደርስ ሊፈጸም ነው። ሌላው ዕንባቆም 3:2 ላይ ምን ይላል? እግዚኦ ሰማይኩ ድምፀከ ወፈራይኩ፣ አቤቱ ድምፅን ሰምቼ ፈራሁ ይላል። ማለት ቅድመ ዓለም ከአብ ያለ እናት መወለዱን መስማቱና ሰምቶ መፍራቱን ያመለክታል። ርኢኩ ግብረከ አንከርኩ፣ ስራህን አይቼ ዛሬ ያደነቅሁ አለ። ማለት ድህረ ዓለም ከድንግል ማርያም ያለ አባት መወለዱን ሲያይ ነው። ቀጠለና ምን አለ? በማእከለ ክልኤ እንስሳ ርኢኩከ ይላል የግዕዙ መጽሐፍ ቅዱስ። ይገርማል። በሁለት እንስሶች መካከል አየሁ ማለት እመቤታችን ወልደው ላምና አህያ ዳርና ዳር ሆነው የነሱ ፈጣሪ ደግሞ በግርግም ውስጥ ተኝቶ እንዳየው ለማጠየቅ በሁለት እንስሶች መካከል አየው በማለት ተናግሯልና ያ ሊደርስ ሊፈጸም ነው። ቅድም እንዳልከው ሌላው በእንግዶች ማደሪያ ስፍራ ስላልነበራቸው ነው አንዱ ምክንያት። እንግዶች ማደሪያ ያለን እንግዲህ አስብ እንግዲህ እንደ እንግዶች ማሳረፊያ እንደ ገስታውስ እኮ ማለት እንግዶች የሚያርፉበት አለ ማለት ያ ስላልነበረ እንግዲህ አማራጭ የሆነው ምንድነው? የከብቶች ግርግም ነው። ይሄ ሉቃስ 2:7 ነው። ትልቁ ነገር ግን ቅዱስ ቄርሎስ ይላል ሰዎች ጸጋቸውን አጥተው በግዕዘ እንስሳት በእንስሳን ነው ደረጃ ነበሩ ይላል። ወደ ቀደመ ክብራቸው ወደ ቀደመ ማዕረጋቸው ያኖራቸው ዘንድ በእንስሳት በረት ተወለደ። ሰው ሁሉ እንስሳ ሆኖ ነበር ማለት ነው። ከጸጋው ተራቅቶ ሰውስ ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንስሳ እንደሚጠፉ እንስሳት ሆነ እንዳለው ሰዎች ሁሉ ከእግዚአብሔር በመለየታቸው በአዳምና በሔዋን ኃጢአት ምክንያት ጸጋቸው ተገፎ እንደ እንስሳ ሆነው ነበረ። ስለዚህ የክብር ባለቤት ኢየሱስ ክርስቶስ ወደ ቀደመ ክብራችን ለመመለስ በእንስሳ በረት ውስጥ ተወልዷል። ይሄ በጣም ትልቁ ነገር ነው። ሌላው በረት የእንስሳት ማቆያ ማኖሪያ ነው። እንደገና ደግሞ ምግባቸው ምን ውስጥ ይቀመጣል? ግርግም ውስጥ ይቀመጣል። ለእንስሳት ምግብ ሊሆን ምግባቸው ግርግም ውስጥ ይቀመጣል። ስለዚህ ያዕቆብ ዘሥሩግ ምን ይላል? በገዛ ፈቃዳቸው እንደ እንስሳ ለባከኑት ለሰው ልጆች ምግብ የሚሆን ምግበ ርሁባን የተራቡት ምግብ ነውና የእንጀራ ቤት የህብስት ቤት በምትባል በቤተልሔም ምግብ ሆኖ በከብቶች ግርግም ተወለደ ይላል። የዓለም ሁሉ ምግብ እኔ ነኝ ሲል እንስሳ እንደ እንስሳ ለጠፋ ነው ለሰዎች ምግብ ሆኜ መጥቼላቸዋለሁ፣ ልዋሃዳችሁ እንደገና ወደ ቀደመ ሰማያዊ ጸጋችሁ ልመልሳችሁ መጥቻለሁ እንዳለ ለማጠየቅ ተወለደ ይላል። ሌላው መተርጎመ መጻሕፍት ጀሮም ደግሞ ምን ይላል? በከበረ ቦታ አልተወለደም አለ። ከዛ እንደ ባለ ጸጋም በወርቅ መካከል አልተወለደም፣ ይልቁኑ በፋንድያ መካከል በጋር ተወለደ። ኃጢአታችን አለ ከፋንድያ ይልቅ ቆሽሾ ነበር ይላል። ከዚህ የቆሸሸ ኃጢአት ከፍ ሊያደርገን ከማንነታችን ሊያነጻን በዚያ ተወለደ ይልና ዳዊትን ይጠቅሰዋል። ዳዊት ምን ይላል? ችግረኛን ከመሬት የሚያነሳ ምስኪኑንም ከፋንድያ ከፍ ከፍ የሚያደርግ ይላል። መዝሙር 113 በቅንፍ 114 ከቁጥር 7 እስከ 8። ስለዚህ ምስኪኑን ከፋንድያ ከፍ ከፍ የሚያደርገው እግዚአብሔር ነውና እንስሳት ፋንድያ በሚጣልበት በዚያ ቦታ ተወልዶ የቆሸሽነውን ሰዎች ከፍ አደረገን በማለት ያስቀምጣል። ሌላው ምን ይላል ያዕቆብ ዘሥሩግ? እርሱ በበረት አደረ። ክፉ መንፈስ ሰይጣን ማለት ነው። በተለያዩ ስፍራዎች ለባዶ ከንቱነት ለጣዖታት ማደሪያ በወርቅ በብር ያሳነጻቸውን አብያተ ጣዖታትን ሊያጠፋ ይላል፣ ሊደመስስ ሊሽራቸው። ክፉ እንግዲህ በወርቅ በብር አስጊጦ ብዙ አማልክት ደርድሮ ነበረ ምድር ላይ።
ጌታ ግን በተናቀ በረት ውስጥ ተወልዶ በወርቅ በከበሩ ድንጋዮች የታነጹትን ስልጣናቸውን ሊሽር ሊያፈርስ በተናቀሽ ቦታ ተወለደ ይላል። ሌላው አንተ የጠቀስከውን ልጥቀስ። በጽርሐ አርያም ይመስላል። አባ ጊዮርጊስም ምን ይላል? በረት ኪሩቤል እንደሚሸከሙት ዙፋን ሆነ በማለት ይጠቅሰዋል። በጣም ያስደንቀኛል። አንደኛ ምን ይላል? በኪሩቤል በሚሸከሙት ዙፋን ላይ ይላል 40 እንስሳ ዳርና ዳር ዙፋን እንደተሸከሙ፣ በዚህም ዮሴፍና ሰሎሜ ዳርና ዳር ይላል። ላምና አህያ ዳርና ዳር ሆነው መታየታቸው ይገርመኛል በማለት ያነሳል። ይሄም በጣም ሌላው በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት እንዳሉ እውነተኛው ፀሐይ በበረት ውስጥ ተወለደ። ስፍራው እንደ ሰማይ ያደርገዋል። ጨረቃ ትጎላለች፣ ድንግል ማርያም ግን ማኅተመ ድንግልናዋ ማትጎድል አማናዊ ጨረቃ ድንግል ማርያም ተገኘች። ህየንተ ከዋክብተ ሰማይ አስተርአዮ መላእክተ እግዚአብሔር፣ በሰማይ ላይ ከዋክብት እንዳሉ የመላእክትም ህብረት ተከሰተ ይላል። ሌላው በጣም የሚያስደንቀው ነገር በከብቶች ግርግም መወለዱ ሰዎች ሁሉ ከክብሯቸው ተዋርደው ልብ እንደሌላቸው እንደሚጠፉ እንስሶች ሆነው ስለነበረ ወደ ቀደመ ርስታችን ሊመልሰን ተወለደ ካልነው ጋራ ተያይዞ ጎርጎርዮስ ዘእንዚናሱ ምን ይላል? ወደ በረቱ ስንቀርብ ግን ይላል ግርግቡን እንዲህ ስንመለከት ሰማያዊ ህብስት ነው የምናገኘው ይላል። የህብስት ቤት አይደለሽ ቤተልሔም? ይደንቃል። የእንጀራ ቤት እንደዚህ እንደ ጠረጴዛ ሆኖ እንዲህ እናያለን ይላል። ሌላው ቅዱስ ቄርሎስ በተናቀ ስፍራ ነው የተወለደው። የከብቶች በረት በጣም የሚሸት የተናቀ ስፍራ ነው። የተናቅነውን እኛን ከፍ ከፍ ሊያደርገን ይልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የሚደንቀው ግን እሱም አስተምሯል። ለቀበሮ ጉድጓድ ለወፎችም ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም ብሏል እኮ። በልደቱም የሆነው እንደዛ ነው። ሌላው በመጨረሻ ማነሳው ትዕቢተኛውን ዲያብሎስን ሊያዋርደው፣ ይህ ወሳኝ ነገር ነው። አንደኛ ከሰረገላ ወርዶ በግርግም ውስጥ ለመቀመጥ ምክንያቱ ምን ይሆን ይላል። ዲያብሎስ ይኸውልህ ምንም ሳይኖረው አምላክነትን ፈለገ። እኔ አምላክ ነኝ አለ፣ ታበየ፣ ወረደ። አምላክ ግን ሁሉ የእርሱ ሲሆን ዝቅ ባል ብሎ በከብቶች ግርግም ውስጥ ተወለደ። ስለዚህ የታበየውን የተኮፈሰውን ዲያብሎስን ምን አደረገው? አዋረደው ማለት ነው፣ ጣለው ማለት ነው። ስለዚህ የክብር ባለቤት ጌታችን ንጉሳችን ሕይወታችን እረኛችን ብርሃናችን ኢየሱስ ክርስቶስ በከብቶች ግርግም የመወለዱ ምስጢር ይህን ሁሉ ያመለክታል። ያውም ከብዙ በጥቂቱ ነው የነገርኩ እንጂ በጣም ብዙ ነው። መቼም እንግዲህ ስለ ክርስቶስ መስማት ስለ ክርስቶስ ሲነገር እንደው ቢውሉ ቢያድሩ አያልቅም። ሊቃውንት ደግሞ እንደው ረቂቅ አርገው ገልጠውታል። መቼም ወደ እነሱ መጠጋት ወደ እነሱ መቅረብ ደግሞ አእምሮን ይባርካል፣ ያበራል። ብዙ ነገር ነው በልደቱ መቼም እየተማርን ያለ ነውና ቤዛችን መድኃኒታችን ኢየሱስ ክርስቶስ እኛን ከሞት ወደ ሕይወት ከጨለማ ወደ ብርሃን ከባርነት ወደ ነፃነት ሊያመጣን ሊያወጣን ሊያሻግረን መጥቶ ግን በጨርቅ ተጠቅልሎ ተገኘና ይሄስ እንደው ምስጢሩ ምንድነው? ምክንያቱ ምንድነው? ሉቃስ 2:7 ላይ ወጥብለለቶ በአጽርክት ይላል። እመቤታችን በጨርቅ ተቀለለችው ይላል። ሊቃውንት ምን ይላሉ? ብታጣ ይላል። በጣም የሚገርም ያሳዝን ትርጓሜ ነው። ብታጣ ይላሉ። እንደገና ደግሞ ምትሃት እንዳልሆነ ለማጠየቅ የተወለደው ግን ስጋን የተዋሃደ አካላዊ ቃል ነውና በእውነት ስጋ እንደተዋሃደ ለማጠየቅ ይላሉ። ሌላው ግን ለትህትናና ለአብነት ነው። በተለይ መተርጉሙ ምን ይላል? ባህር መጎናጸፊያ የተጠቀለለ አይደለም፣ በልብስ ቅዳጅ ጨርቅ እንጂ ያለ፣ በተጌጠ የወርቅ አልጋ የተኛ አይደለም፣ በበረተኛ እንጂ። ባለጸጋ ሲሆን ለኛ ሲል ራሱን ድሃ አደረገ። የሰማያት ጌታ ሲሆን በምድር ላይ ራሱን እንደ ድሃ አደረገ። በምድር እየኖሩ በመንፈስ ድሆች የሆኑት መንግስተ ሰማያትን እንደሚያገኙ ሲያጠይቅ ይላል። በመንፈስ ነዳያን የሆኑ ብፁዓን ናቸው አላለም? ድሆች የሆኑ ይሄ እንደለመጠየቅ። ሌላው አጢፎስ ነው። ዘይጠበልለው ለሰማይ በደመና ይላል መሰለኝ። ሰማይን በደመና የሚጠቀልለው ተጠብለለ በአጽርክት ይላል። በጨርቅ ተጠቀለለ በማለት ትሕትናውን ያደንቃል። በጣም የሚገርመኝ ግን ያዕቆብ ዘስሩግ ይህን መጽሐፍ ተርጉሜዋለሁ። እንግዲህ ካሉኝ 27 መጽሐፍት አንዱ ይሄ ነውና ሁሌ ሳነበው ለልደት እደሰታለሁ። ምን ይላል? ኃያልነቱን በአልባሳቱ አልገለጸም ይላል። አሁን ንጉሥ አሬድ አንቀጥቅጥ ግምጃውን ለብሶ ዘውዱን ደፍቶ ነው የሚመጣው። አስፈሪ ግርማ ነው። እርሱ ግን ሰይፍና ጦር ወይም ሰረገላ አልያዘም። እርሱ በመጠቅለያ ጨርቅ ተጠቅሎ በከብቶች ግርግም እንዲተኛ ሆነ። አንዲት ብላቴና ድንግል ላንተ ለሁሉ መጋቢ
የሕይወት ውሃ ምንጭ የተውሶ ወተትን ሰጠች ነው የሚለው። ወተቱም የዋሳት እሱ ነው የሰጣት። በጣም ይገርማል። ሰማያትን በዘረጋው ቀኝ እጅ ጡትን ጨበጠ፣ ክንዶች ተሸከሙ። የኪሩቤል ሰረገላ ግን እያመሰገነ ምስጋናህን ሲያመጣ ካንተ የተነሳ ይርድ ነበር ካለ በኋላ እሳት በአጽርቅ ተጠብለለ ይላል። እሳቱ በጨርቅ ተጠቀለለ ይላል። በቃ በጣም አስደናቂ ምስጢር ነው። እሳቱ በጨርቅ ተጠቀለለ ይላል። አባ ጊዮርጊስ ዘጋስጫ ደግሞ ምን ይላል በመጽሐፈ ምስጢር ላይ? በዚያ ይላል የመብረቅ ብልጭልጭታ በፊቱ ይገለባበጣሉ፣ የእሳትም ወላፈን ከአዳራሹ ይወጣል። በዚህ ደግሞ አለ አህያና ላም በትንፋሻቸው አሟሟቁት። በዚያ የእሳት ዙፋን አለ፣ በቤተልሔም ደግሞ የደንጊያ በረት አለ። በዚያ በሰማይ ፔካ የተባለ የሰማይ ንጣፍ አለ፣ በዚህ ደግሞ የላሞች መጠጊያ በረት አለ። በዚያ የትጉሃን ስፍራ በሰማያት ያለች ኢየሩሳሌም አለችው፣ በዚህ ደግሞ የእንስሳት ጠባቂዎች በዓት በረት አለችው በማለት ያመለክታል። ዋናው ምስጢር ግን መምህር አዳምና ሔዋን ተራቁተው ምን አገልድመው ነበረ? ቅጠል አገልድመው ነበረ። ስለዚህ ጌታችን በመጠቅለያ ጨርቅ ተጠቅልሎ ወደ ክብራቸው መለሳቸው። ለዚህ ነው ሊቁ ያዕቆብ ምን ይላል? ዛሬ ያለ አዳም ቅጠሎቹን በብርሃን መጎናጸፊያ ለውጠዋል። በዚህም መጎናጸፊያውን ነጥቆት የነበረውን እባብ ያሳፍረዋል። ዛሬ የቀደመው አምላክ ቀዳማዊ አምላክ ማለት ነው ክብሩን ለአዳም ይመልስለት ዘንድ ውርደቱን በክብር ይለውጥለት ዘንድ የኤደን ጌታ በቅጠል ሳይሆን በመጠቅለያ ጨርቅ ተጠቀለለ ይላል። እና ይሄ ሁሉ የሚያሳየን ትህትናውን እኛን ከፍ ከፍ ሊያደርገን እንደመጣ ይህን ሁሉ ነገር የሚያመለክት ምስጢር ነው። እንግዲህ ቆይታችን እጅግ ያማረ የተወደደ ነበረ። እስኪ ወደ መጨረሻው እንግዲህ እየመጣን ነው። ቅድም እንዳልኩት ስለ ክርስቶስ ሲነገር ቢውል ቢታደር እንደው አይሰለችም። ማር ነው ክርስቶስ። ስሙ እንደ ማር የሚጣፍጥ ነው። ጉልበት ነው ስሙ፣ ፈዋሽ ነው ስሙ እና ስለ እሱ ሲነገር ቢውል ቢታደር እንደው ጊዜ አይበቃም። ግን እንደው ወደ መጨረሻው ሊሄድ እንግዲህ ጊዜ ይገድበናልና ስታነሳ አንድ ነገር ወደ ልቤ መጣ። እሳት በጨርቅ ተጠቀለለ አልክና እንዴ በጨርቅ የመጠቅለሉስ ምንድን ነው ምስጢሩ? አሁን የመለስነው ነው። ታጣ ያልኩት ዘርዘር አድርጌ የተናገርኩት እኛን ከፍ ከፍ ሊያደርገን አዳምና ሔዋን ከጸጋቸው ተራቁተው ነበርና ወደ ቀደመ ጥንተ ክብራቸው ሊመልሰን እንደመጣ ለማጠየቅ ቅድም ዘርዘር ያደረኩት ሙሉ መልስ ይሆናል የሚል እምነት አለ። እሺ እንግዲህ አድማጭ ተመልካቾቻችን እስካሁኑ ሰዓት ድረስ በጣም ብዙ ምስጢርን እንደሸመታችሁ መልካም ገበያ እንደገበያችሁ እምነታችን የጸና ነው። የመጨረሻ አንድ ጥያቄ አንስቼ የዛሬውን መርሃ ግብር እናጠቃልላለን። መጋቤ ሐዲስ ዶክተር ሮዳስ ታደሰ አንድ ድንቅ የሚለኝ ነገር አለና እንደው እሷን አጠር አድርገህ እንድትመልስልኝ እፈልጋለሁ። ለምንድን ነው የክርስቶስ ልደት ለእረኞች የተገለጠው? አጭር መልስ ነው። የክርስቶስ ልደት ለፍጥረታት ሁሉ ጥቅም ስለሆነ ነው። ቅዱስ ኤፍሬም ወኩሉ ፍጥረት ተፈሳህ በምጽአትከ ፍጥረት ሁሉ በመምጣትህ ደስ አለው ይላል። ለምሳሌ መላእክት ከሰማይ መጥተዋል። ጥቅሙ የመላእክትም ጭምር ነው። እንደገና ደግሞ እንስሳት በበረት ውስጥ ተገኝተዋል። ጥቅሙም ለነሱ ነው። እንደገና ከሰው ወገን ደግሞ ሁለት ነገሮች መጥተዋል። አንድ እረኞች ከእስራኤል፣ ሁለተኛ ሰብአ ሰገል ከአሕዛብ ሕዝብና አሕዛብን አንድ እንዳደረገ ያጠይቃል ማለት ነው። መላእክት ከሰማይ ሰዎች ከምድር ሰማያዊና ምድራውያንን እንዳዋሃደ ያመለክታል ማለት ነው። ይሄ በጣም ሁሉን መውደዱን ያመለክታል ኢየሱስ ክርስቶስን። ጎርጎርዮስ ምን ይላል? እግዚአብሔር ሁሉን ስለሚወድ ለሁሉ በሚያውቁት ይገልጻል ጌትነቱን። ለምሳሌ እረኞች መጻሕፍት ማንበብ አያውቁ፣ ስለዚህ በመልአኩ በኩል ልደቱን ገለጠላቸው። እስራኤል መጻሕፍት ያነባሉ፣ በሕግና በነቢያት በኩል ገለጠላቸው። ሰብአ ሰገል ደግሞ ከዋክብት ይመራመራሉ። እውነተኛው ኮከብ ኢየሱስ ክርስቶስ ነው። የዳዊት ስርና ዘር የሚያበራ ንጋት ኮከብ ነው። ስለዚህ በሚያውቁት በኮከብ ገለጠላቸው ነው። በቃ ይሄ በጣም ሁለተኛ። ሌላው መንጋዎቹ ምእመናንን የሚጠብቅ እረኛ ሆኖ እንደመጣ ያጠይቃል ነው ትልቁ ነገር። በጣም ለምሳሌ እረኞች የገዛ በጎቻቸውን ይበላሉ አይደል እንዴ? ስጋቸውን ይበላሉ፣ መረቅ አድርገው ይጠጧቸዋል፣ ቆዳቸውን ሸልተው ልብስ ያደርጓቸዋል። ጌታ ኢየሱስ ክርስቶስ ግን የገዛ በጎቹ ስጋውን የበሉት፣ የገዛ በጎቹ ደሙን የጠጡት፣ የገዛ ምእመናን ልጆቹ በጎቹ ደግሞ የጸጋ ልብስ ያጎናጸፈ ቸር ጠባቂና እረኛ መሆኑን ያመለክታል ማለት ነው። ይሄ በጣም ይገርማል። ሌላው ባጭሩ ለመንገር ያህል መንጋቸውን በሌሊት ብርዱን ተቋቁመው
ይጠብቁ ነበር እነዚህ እረኞች። እና በተለይ ተፍጻሜተ ሰማዕት ጴጥሮስ ምን ይላል? ዛሬም የእረኝነት ግብራቸውን በአግባቡ ለጠበቁት ሁሉ ይገለጣል ይላል። እነዛ እኮ በዛ በሌሊት እኮ ተክተው ነውና ዛሬም መንጋቸውን በትጋት ከሚጠብቁት ጋር አለው፣ መንጋቸውን በትጋት ከማይጠብቁት ጋር ግን ተለይቻለሁ ሲል ለብቻ ለነዚህ ኖሎት ገልጿል ይላል። ዋናው ግን መላእክትና የሰው ልጆችን በምስጋና አስተባበረ። ዮም አሐደ መርኤተ ኮኑ መላእክት ወሰብ ከመይሰብህዎ ለክርስቶስ በቃለ አሚን። በእምነት ቃል ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው እንዲዘምሩ ረቂቃኑን መላእክትን ግዙፋን የሰው ልጆችን በምስጋና አጣምሮ ሰማያዊና ምድራውያንን አገናኝቶ ሰማይና ምድርን ያዋሃደው አምላክ እሱ እንደሆነ ለማጠየቅ ነገረ ልደቱን ለእረኞች ገልጠዋል። እውነተኛው ኮከብ እሱ እንደሆነ ለማጠየቅ ለሰብአ ሰገል ገልጿል። ከዚህ የበለጠ ብዙ ነገር ማለት ይቻላል በልደቱ በኩል። በጣም እጅግ አድርጌ ነው የማመሰግነው። በጣም ደስ የሚል ቆይታ ነበረን። መጋቢ ሐዲስ ዶክተር ሮዳስ ታደሰ ይህን የመሰለ ማብራሪያ በዚህ ስቱዲዮ ተገኝተህ ስላቀረብክልን ክብረት ይስጥልን፣ እናመሰግናለን። እግዚአብሔር ካንተ ጋር ይሁን። እንግዲህ ዛሬ ብርሃን ተወለደ፣ ዛሬ ሕይወት ተወለደ፣ ዛሬ እውነት ተወለደ፣ ዛሬ ነፃነት ተወለደ። በዚህ ታላቅ ቀን እንዲህ አይነት ምስጢር ቁጭ ብለን ስላዳመጥን በየቤታችን ሆነን ስለተከታተልን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ውድ ተመልካቾቻችን የዛሬው መርሃ ግብራችን ይህንን ይመስል ነበረ። እንደተማራችሁበት እንደተደሰታችሁበት እምነታችን የጸና ነው። በሚቀጥሉት ጊዜ በሌላ መርሃ ግብር ከወንድሜ መጋቢ ሐዲስ ዶክተር ሮዳስ ታደሰ ጋር ተመልሰን እንመጣለን። ለዛሬው ግን የነበረን ቆይታ ይህን ይመስላል። ይቆየን።